ሰላም የፉትቦል ፋሚሊ እንዴት ናችሁ? ዛሬ በማይነር አፕዴት 5.5.1 ያሉትን ሙሉ መረጃዎች በአጭሩ አሳያችኋለሁ ማለት ነው። ለምሳሌ ስለ ፍሬንድ ኢንቫይት ካምፓይን፣ ስለ ኮኔክት ካምፓይን፣ እነ ሮቤርቶ ካርሎስ እነ ስቴቨን ጄራርድ እንዴት እንደምትወስዱ በአጭሩ አብራርቼ እዚሁ ነግራችኋለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁኝ ተከታተሉ። እናም ይህን ቪዲዮ ስትጀምሩት ላይክ በማድረግ ጀምሩት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ወደ ቪዲዮ እንሂድ። በመጀመሪያ ስለ ኮኔክት ካምፓይን እናያለን ማለት ነው። ከነ ክራይፍ ፓክ አንድ ፍሪ ቻንስ ዴል ይሰጣችኋል። ያንን ኮኔክት አድርጋችሁ በኮዱ እንዴት መውሰድ እንደምትችሉ በዚህ በስክሪን ሪከርድ አሳያችኋለሁ ማለት ነው። ተከታተሉ። በመጀመሪያ ጌሙን ትከፍቱትና ኤክስትራ የሚል አለ። ከላይ ኤክስትራ የሚለውን ትጫናላችሁ። ከዛ ሰፖርት የሚል አለ። ከዛ ስፔሻል ፕሮሞሽን ላይ ትገቡና እዚህ ጋር ኢንተር ጊፍት ኮድ የሚለውን አንድ ጊዜ ክሊክ ስታደርጉት ጊፍት ኮዱን አስገቡ ይላችኋል። የዚህ ሰዓት ኢን ስሞል ታደርጉና ከዛ በኋላ ኤፍን ካፒታል አድርጋችሁ ኮኔክት ብላችሁ መጻፍ ብቻ ነው። ከዛ ይህን ካረጋችሁ በኋላ ኮንፊርም ስትሉት አይተማድር ይላችኋል ማለት ነው። ስለዚህ አንድ ቻንስ ዴል አገኛችሁ፣ ከአታኪንግ ሰርጅ ተቀበላችሁ። ኦኬ ትሉና በቃ ከዛ እዚህ ጋር ትመጡና አንድ ፍሪ ቻንስ ዴል ተቀበላችሁ ከአታኪንግ ሰርጅ ማለት ነው። ስለዚህ እንደዚህ አድርጋችሁ ፍሪ ቻንስ ዴሉን ወስዳችሁ ሞክሩ። ሁላችሁም ይቅናችሁ። ሁለተኛው ፍሬንድ ኢንቫይት ካምፓይን ነው። እዚህ ካምፓይን ላይ ኮናሚ እስከ 1000 የኢፉትቦል ኮይን የምናገኝበትን ሲቹዌሽን አመቻችተውልናል። እናም ይህንን ኮይን የምታገኙበት የራሱ የሆነ ክራይቴሪያና ሩል አለው። ይህንን ካሟላችሁ ኮይኑን በቀላሉ ታገኛላችሁ ማለት ነው። ወደ ክራይቴሪያዎቹ ስንመጣ ማድረግ ያለባችሁ ነገሮች በመጀመሪያ ይሄ ካምፓይን ከመጣ ማለትም ከጁን 4 ከዛሬ ጀምሮ ኢፉትቦል መጫወት የጀመረ ሰው መሆን አለበት ያ ሰውዬ። እሱን ካደረገ የራሳችሁ ጌሙ ስትገቡ ኤክስትራ የሚል አለ። ከኤክስትራ ቀጥሎ ኢንቪቴሽን የሚል አለ ከታች። እሱን ተጭናችሁ የራሳችሁ ኮድ አለ። በዛ ኮድ ኢንቫይት ታደርጉና ያ ሰው ከገባ ለእናንተም ለተጫዋቹም ኦብጀክቲቭ ይከፈትለታል። እዚህ ጋር ኮይኑን ቀጥታ አታገኙ። ያንን ኦብጀክቲቭ ካስከፈታችሁ በኋላ ያንን ኦብጀክቲቭ ኮምፕሌት ታደርጋላችሁ። በቀላሉ ኮይናችሁን ሪሲቭ ታደርጋላችሁ ማለት ነው። ስለዚህ ስቴፑ ይሄ ነው። እናም ሌላኛው እናንተ እስከፈለጋችሁት ሰው ድረስ ኢንቫይት ማድረግ ትችላላችሁ። ነገር ግን ኮናሚ የሚሰጣችሁ ሪዋርድ ደግሞ ሊሚትድ ነው። ስለዚህ እናንተ ኦብጀክቲቭን እስክታሳኩ ድረስ ኮይኑ እስክትሰበሰቡ ድረስ ኢንቫይት ካረጋችሁ በጣም በቂ ነው። ከዛ በላይ ኢንቫይት ብታረጉ አይሰጣችሁም ማለት ነው። ሪዋርዱ ሊሚት አለው፣ ገደብ አለው። ስለዚህ የተወሰነ ሰው ኢንቫይት አድርጉና ያው ሪዋርዱን ከወሰዳችሁ በኋላ ኢንቫይት ብታረጉም ሌላ ተጨማሪ ሪዋርድ ስለማይሰጣችሁ ሪዋርዱን ከጨረሳችሁ በኋላ ኢንቫይት ባታረጉም ችግር የለም ማለት ነው። እና ሁለተኛው ደግሞ ኮዳችሁ በሲ የሚጀምር ከሆነ ገና ጌሙ ስትገቡ እዚህ ጋር እንደምታዩት በሲ የሚጀምር ከሆነ እናንተ ኢንቫይት የምታደርጉት ሞባይል ተጠቃሚዎችን ብቻ ነው፣ በስልክ ማለት ነው። አንድሮይድ እና አይፎን ተጠቃሚዎችን ብቻ ነው። ለኮንሶሎች አይሆንም። ኮንሶል የምንለው ያው በቲቪ የሚጫወቱ ማለት ነው። በቲቪ ለምሳሌ በቲቪ የሚጫወቱ አይነት ነገር ነው። ስለዚህ ለነሱ ክልክል ነው። ኮዳችሁ በሲ የሚጀምር ከሆነ ለአንድሮይድ እና ለአይኦኤስ ወይም ደግሞ አይፎን ዩዘርስ ብቻ ኢንቫይት ማድረግ ትችላላችሁ። ሶስተኛው ስቴቨን ጄራርድ ከ200 ኢፉትቦል ኮይን ጋር እና ሮቤርቶ ካርሎስ በፍሪ መጥተዋል። ስቴቨን ጄራርድን የምትወስዱት ከ10 የተለያዩ ኦፖነንቶች ጋር በምትጫወቱበት ጊዜ ይሰጣቸዋል። ስለዚህ ጎልደን ጎል ገብታችሁ መጫወት ትችላላችሁ ማለት ነው፣ በቀላሉ ቶሎ ለመጨረስ። የቀረው ደግሞ ሮቤርቶ ካርሎስ ነው። አብዛኞቻችሁ ሮቤርቶ ካርሎስ በኢፉትቦል ፖይንት የምትወስዱ መስሏችሁ ነበር። ነገር ግን አይደለም። የመጣው ለኒንቴንዶ ስዊች ብቻ ነው። ኒንቴንዶ ስዊች የምንለው ላይክ በቲቪ ለሚጫወቱ እነዚህ ኮንሶል የምንላቸው ማለት ነው። በቲቪ ለሚጫወቱ በፒሲ የሚጫወቱ ለነሱ በዜሮ ኢፉትቦል ፖይንት ያስፈርሙታል። ለኛ ግን በስልክ የምንጠቀመው አንድሮይድ አይኦኤስ ዩዘሮች በጭራሽ አልመጣም ማለት ነው። ስለዚህ ምንም ማድረግ አይቻልም። እነሱ እድለኞች ሆነው ወስደዋል። በቀጣይ ደግሞ ለኛ አዲስ ሪዋርድ ይዘውልን ሊመጡ ይችላሉ እና ካርሎስ ለኛ አልተፈቀደም። በፒሲ ለሚጫወቱና በቲቪ ለሚጫወቱ ብቻ ነው እነዚህ ኮንሶል የሚባሉት ማለት ነው። በእነሱ ላሉት ብቻ ነው የሰጠው። እናም የዛሬ ቪዲዮ ይህንን ይመስላል። ቀጣይ ስለ አዲሱ ስኪል አታኪንግ ሰርጅ ምን እንደሆነ በደንብ ሰፋ አድርገን የምናየውናል። ተጫዋቾቹም ሪቪው ይዤላችሁ እመጣለሁ። የዛሬ ቪዲዮ ይህንን ይመስላል። ላይክ እና ሰብስክራይብ ማድረጋችሁ ቼክ አድርጉ። በቀጣይ ቪዲዮ ስለምንገናኝ ይመቻል።